5 ደቂቃ ሰው እየጠብቀኝ። እሺ እባክሽ እቴጌ እንዴት ነሽ? ሰላም ነው? እኔ የምልሽ ለመብረሩ ፕሌን አይሻልም? መኪና ታበሪያለሽ ማለት ቆም ያለው ካልከኝ ከመቆምሽ በፊት ስለነበረው ነው የጠየኩሽ። ደግሞ እንደዚህ ወደ ርችት ቁርቁዝ ያለ እንደዛ ጠማማ ሽማግሌ ባልሽ ነገር አታውቂም እንጂ ከሄዳ መጣሽ። እሱም እኮ እሱ ነው። አንተ ምን አለ በቢያፍሽን አፍሽን እንዳከፍቺ ክፍታፍ ዘርማን ዘርሽ ክፍታፍ ናቸው። ምንድን አናውቅም እንዴ? መንጃ ፍቃድሽ ቶሎ በይ ያለ የታደሰ መንጃ ፍቃድ አደሽልኝ አይደል? አዲስ መንጃ ፍቃድ ያዥ እስቲ እና ስለደስኩ ልቀቀኝ ነው። ዞን 4 ወረዳ 3 ቀብሪ ዳር ነው የምታወራሪው ጄምፓድ። ከዛ በኋላ ነው መንጃ ፍቃድ የምትወስጂው። እሺ ስለመሪው ንገሪኝ። ስለመሪው ቶሎ በይ አሪፍ ነው። ሃይድሮሊክ አንቺ የኔን ህይወት ገሃነም እንዳደረግሽው በተቀላጠፈ መሪ ከአስፓልት እየወጣሽ ከመንገድ እየወጣሽ ወጣቱን አዛውንቱን ልትፈጂ ፍጭት ልታረጊ ነው። እንደዛ ነው አንቺ አውሬ፣ አንቺ ነፍሰበላ ዘመናዊ መሪ ነው የምትጠቀሙት። አውሬ የኔ አልበቃ ብሎ አድዝሙልት ማለት ሃይድሮሊክ መሪ ያጂ ይኸውልሽ ወረዳ 3 ዞን 7 ጉምዝ ነው ቤኒሻንጉል ጉምዝ ነው የምታወራሪው። በይ እኔ የምለው ይሄ ሁሉ ፓድ ይዤ ምን አደርጋለሁ? በየክፍለ ከተማው እየዞርሽ አወራርጂ ሙሉ ፓድ አለቃ። 5 ደቂቃ ብለኝ ቆየሁ እኮ አለቃ። ዛሬ እድለኛ ነህ። ፓድ ጨርሻለሁ። ያዝ ሰላም ገባ። እሺ አለቃ ሰላም ገባ። ታዲያ ጥፋት እንዳይደገም ሁሉም ነገር ልክ ስለሆነ ምቀጣ። ይኸውልሽ ያንቺ ልክ ለኔ ስተት ነው፣ ያንቺ ቅዱስ ለኔ እርኩስ ነው። ይሄ ምን አለ አልጋውን ልጅ ከመውለድ ጎን ለጎን ለመተኛት ቢጠቀምበት። አረ ማነ ባባ ከህዝብና ከቤት ቆጠራ ነው የመጣ ነው። እስኪ አባትህን ጥራው። አባዬ አይ ብዛታችሁ ደግሞ መጣው። እስኪ ወንበር አውጣለች። መጣው። እግዚአብሔር ያክብር። እኛ ምን እናርፋለን? አባታችሁ አላርፋለ። እሺ እንዴት ነው? እንዳትነሳ ሰላም ነው? ወይ እርሶ እየተኙኛ እንዴት እንነሳ? ባለፈው ዞን 3 ተገናኝተናል። ቀበሌ 2 ቤት ቁጥር 305 እዛው ቀበሌ ላይ ቤት ቁጥር 504 ተገናኝተናል። ባለፈው ዞን 6 ወረዳ 6 ደግሞ ቤት ቁጥር 707 ተገናኝተናል። የሶስቱም ቤት አባወራ እርሶ ነው። እዚህም አባወራ እርሶ ነው። የዚህኛው ቤት አባወራ እርሶ ነው። እቺኛው ሚስቴ ምንም አታውቅም። ማን ልጅ ምን ታስኖት? እስኪ የሚጠጣ ነገር አምጡለት ባካችሁ። እስኪ ያዙኝ። እሺ እንዴ እስኪ ያዝበት። ያዘው ሁሉት አይተኙ አርፉም ነው። ጠጣ እስኪ የኔ አንበሳ ጠጣል። ሚስጥረኛዬን እንግዲህ በእውነት ሚስጥረኛዬን። እሺ ሚስጥረኛነቴ እንዳሉት የልጅ ቁጥር ይወሰናል። ስንት ነው ያሉት እዚህ ነው? አምስት ከባለፈው ጋር 55 ማለት አንቺ ሾው ምንድን ነው? መጀመሪያ ያስመጣውልህ ኩርሲ፣ ከዛ ጋበዝኩ ፔፕሲ። ከዚህ በላይ ምን ላግል? ውጣልኝ ከዚህ። አንዴ ቀምሼዋለሁ። እኔ ይወጣለሁ። እርሶ ግን 120 ስንሆን ደበሩታ 80ውን ከራሱ አዋጣው 200 ሚሊዮን ሊያስገቡ ነው። ይሄ ደደቦች ፊት አውራሪ ፓርኪንግ ሆኖ አረፈው። ገባ በቅ ጌታ ጠንበለል መኪና መጣች። እዛች ቀጠለላ ጠጋ ጠቅበቅ የኔ አባት በቃ ናይቺን ያዛታ ቤተሰብ አይደል? ስትወጣ ይደርሳል። ችግር የለውም። መምህር ደቤ ዘገየ እንዴት ነህ? የኔ አባት የኔ አስተማሪ ዊ በጣም ይቅርታ ደቤ፣ እውነት ነው አስተምረኛል። የእውቀት አባቴ ነህ። ብዙም ባታበላኝም ግን ቦታ የለኝም። ቦታ ጨርሻለሁ። ለጠመኔና ለደስተር የሚሆን ቦታ የለኝም። ልጫወት ብዬ ነው። መኪና ማገዶን አይደል ግዑዝ መጠበቁ ነው። አዎ መቼስ እርሶ አስተምሮኝ ፓርኪንግ ኮንኩ አንድ ነገር ነው። ፓይለት አሉን መቼስ በእርሶ የማስተማር ዘዴ ድሮም አልጋጭ ነህ። ከኋላ ወንበር ሆነህ እንደዛ እንዳላለገጥ አሁንም አልጋጭ ነህ። ግን ህይወት እንዴት አገኛት? ወጥተህ እንደዛ እንዳላለገጥካት ህይወት እንዴት አገኛት? እውነት ነው ህይወት በጣም ከባድ ነች። ግን ህይወት ሲሉ ምን አስታወሱኝ? መምህርት ህይወት ያኔ ሻፍዱባት የነበረችው ከርዕሰ መምህሩ አረገዘች ያሉ ሰው ይሰማል። ተው እኩያ መሰልኩ አይደል? ሰው ይሰማል። ለጫወት ብዬ ነው። ሌላ አንድ የሰማሁት ነገር አለ። በመምህርነት በዲግሪ ሰርቲፊኬት ያሰሩት ወረቀት ፌክ መሆኑ ታውቆ ወደ መዋለ ህጻናት ተመለሱ አሉ። አሁን ከህጻናት ከልጆች ጋር ነው የሚሉት። what is today ጀመረ today is monday ውይ ና አይቻለሁ ና ትቸርዬ አየሁ እኮ ስትገባ አየሁ። ተው እባክህ ትንሽ ስላረፈርኩኝ እኮ አንተ እንዳትቆጣኝ ብዬ ነው በዚህ የገባሁት። ትቆጣኛለህ ብዬ ይቆጣኛል ብለህ ባለፈው ወላጆችን ያስመጣው ጊዜ አንድ ነገር ብለውኝ ነበር። ምን አለ? ቁጣ ስትል አስታወስከኝ። ምን አለ?
ከትዳር ወደ ትዳር ከመግባታችን በፊት ብዙ የሰራነው ኃጢአት አለ እና ፈጣሪ በሱ ሊቀጣን ነው እሱን የሰጠን ቁጣ ነው አሉ። አንተ እንዴት ቲቸር እንዴ ቁጣ ነው ትለኛለህ? እኔ አይደለም ወላጆቼ እኔ አይደለም እንዴ ካጠፉ ምከረኝ እንጂ እንዴ ቁጣ ነው ትለኛለህ? ቲቸር አንተ ልምከር። ያ ጡብ ይታያል እዚህ ግቢ ስንት አመቱ ቅርጽ አልባ ነው አይደል? ሄጄ በመክረው 4 ማዕዘን ይሆናል አይሆንም? ሄጄ በመክረው 3 ማዕዘን ይሆናል አይሆን? ሄጄ በመክረው ወደ ዳይመንድ ወደ ወርቅ ይቀየራል አይቀየርም ማለት ያ ጡብ ማለት እኮ አንተ ነህ። የኔ ባልጩት ራስ አንተ ማለት እኮ እንዴት እንደዚህ ትለኛለህ? እንዴ ዱላ የሚያስናፍቅ ንግግርማ አትናገረኝ። ካጠፋው ምታኝ። ዱላ አይደል? አህያ ወጓ ነው አህያ መሏ ነው። እንዴት ቲቸር አህያ ትለኛለህ? እንደ የሰው ልጅ እኮ ነው። የሰው ልጅ በእውነት የሰው ልጅ አይደል? ሳይንሱ የሰው ልጅ ከዝንጀሮ ነው የመጣው ይላል። መጽሐፉ ደግሞ ከአፈር ነው ይላል። ከየትኛው ነህ? እንዴት የትኛው ጎራ ነህ? እንዲህ ማትበለኝ እንዴ አስፈላጊ ከሆነ ተመልሼ እወጣለሁ። የምታጨሰውን የምትቀመውን እዚሁ ተጠቀም። ጋንጃ አሉ ባንጃ ውጪ ደንቦች አሉ። ተው ከለላሉሁን ና አይ እንዴት ነሽ? ሰላም እንዴት ነሽ? ሰላም ነው። ባይሉ ከካሙ ጓደኛ እኮ ነው። ኦኬ ባይሉ ችግርም ኤክስሽ ኤክስሽ እሺ ምን ንግር ጣላችሁ? ስድቡ ባለ ደረሰ ምን ንግር ጣላችሁ? እርጉዝ ነኝ በእውነት። ስለዚህ ተመርምሬ ወደ ውጭ ሀገር ወደ ውጭ ወደ አሜሪካ ልትሄጂ ነው? ለቼክአፕ ነው ለቪዛ። በጣም ጥሩ። እሺ መጀመሪያ ግን እንደምን እንሰጣለን ለልጁ ጤንነት እሱን ቼክ ለማድረግ ጾታውን ለማወቅ ይረዳናል። እንግዲህ ቁጥር 15 ወይን ይሸት ጋር ደም ስጡ እባካችሁ። እሺ ውጤታችሁ ደርሷል። ተረጋጉ፣ ችግር የለም ተረጋጉ። 2 ዜና ይዤ መጥቻለሁ። አንደኛው መልካም ዜና ነው። ሁለተኛው ደግሞ ለአንተ መልካም መጥፎም ነው፣ ለአንቺ ደግሞ ቶታሊ መጥፎ ነው። እንግዲህ ከመልካሙን ጀምራ መልካም ነገር ይቅደም። እንግዲህ እዚህ ጋር የሚያሳየው እርጉዝ ነች። እንኳን ደስ አለሽ የኔ ፍቅር ብያለሁ እኮ። ወደ ሁለተኛው ዜና ስንመጣ እዚህ ጋር የሚያሳየው ውጤት መውለድ አትችልም ነው የሚለው። ፍሬ ከአገልግሎት ውጪ ነው የሚለው። እርጉዝ ነኝ አላልሽ? እርጉዝማ ነች። ውጤቱ እኮ ያሳያል። ግን ልጁ የነገሌ ምናምን ነው። ሸወርሽኝ ማለት ነው። ቪዛ የለም አሜሪካ የለም። ቻው እኔ ይሄን መቀበል አልችልም። ሸወርሽኝ። አይዞሽ ወይኔ ምንድነው የምሆነው? ምን ትሆኛለሽ? በኃይሉ አለ አይደል? አዎ ይኸውልሽ አሁን ለውዛዛሩ ይሆናል ብቻውን ስለሚከብደው አንቺ ትቆይለታለሽ። መከላከያ አንተ በቀን 2 ትመጣለህ እንዴ? ፈሳሽም እኮ ያልቃል። ምን ሆነ ነው? የሰው ልጅ እኮ ነህ። እንኳን ከሆስፒታሉ ከፋብሪካው ምርት ጨርሰናል አልቋል ብለው ልውጣ እንዴ? እርሶ ደግሞ ቀዝቅዟልና ወጣ ሲሞቀው ይቀናሉ። በእውነት ሞቀ እንዴ? መቃብር ይሙቀ ርባና ቢስታ መከላከያ ይረ አትከላከል፣ በሽታ ይወረስ እንዴ? ገዜ እንዴት ነው? ኧረ እንደማይተዋወቅ ሰውማ እንዲህ ብለኸኝ አትገባም። እንዴት ነው ባለንጀራ ይቆይ? እንዴት ነሽ? እኔ የምልሽ ወይዬ ምን ልጅ መውለድ አትፈልጊም ነው? ምን ጋሽ ሰላም አይደለ? ጋሽ እንዴ ገና ለቼክአፕ እኮ ነው የመጣው። ለቼክአፕ እንግባ። ተረጋጋ። አይ ሚስኪን ይታወቀዋል። እሱ እርጉዝ ነሽ ይታወቀዋል። ትታወቃለች ከኔ ጋር እንኳን ከኔ ጋር እኔ እንደውም እዚህ ግቢ ቅርብ ጊዜ ነው ከኔ በፊት የነበሩ እዚህ ግቢ ሆስፒታሉን ጥበቃዎች ብዙዎቹን ያውቃቸዋል። ከስተመር ነው። እዚህ ስራ ትሰራ ነበር ማለት ነው? አይደለም እዚህ ስራ አይሰራም ነበር፣ ያስወርድ ነበር። እዚህ ምንድነው የሚያስወርደው? ጋሽ ይኸውልህ አንበሳይ ታዲያ እንዳትረሳ ይሄ ደብል አትሪክ ነው። 6ኛ ነው። ዝናህንማ እናገራለሁ። ምንድነው አትፈር እንጂ። ይኸውልህ አሁንማ እኮ አንተ ኃጢአት ተደራርቦብህ ጀብዶ ነው አላ ባይሆን ለሷ ነው አጽያቱ። ይኸውልሽ እናቴ እዚህ ፊት ለፊት የምታዩ በር ላይ የሆስፒታሉ በር ላይ በትልቁ ፎቶን ፍሬም አሰርተን ማለት ነው የዩቤልዩ ወርቅ ተሸላሚ አድርገን ፎቶ ልንሰቅል። አንቺ ገዝዬ የኔ ውድ ነው የምትዩ፣ እኛ በፍቅር ገዜ ውርጃ ነው የምንለው እዚህ። አዎ እና አሁን ጥያቄው የኃጢአቱ ተካፋይ ትሆኛለሽ ወይስ ልጁን ትወልጂዋለሽ ነው? አምልጫ ነይ ዋጪ ነይ አምልጫ እያየሁ ነው። አታ ምን ስማ፣ ይኸውልህ ለላዳ ቦታ ነው ያልከው። ዜብራ ላይ ቆማና ዶዘር ይውጣበት። እንዲህ ዛይዛ ከዚህ ግቢ ይውጣ። ኧረ ግን እስከ መቼ ነው እንደዚህ መኪና እያገደን የምንኖረው? ይከብዳል አውቃለሁ። ምን አማራጭ አለን ነው? አማራጭ አለ። እኔ የሀብታም ቀርቅቦች እዚህ የሚመጡትን አንዷን አስረግዣት አብሬያት እኖራለሁ። ጭሰት ያበደ አይዲያ። እሷ እንኳን ባታረግስ አንተ ማርገስ ይቻላል። በቃ እሱ ነው የምልሽ። ግን ይኸውልሽ አመጋገባችን የሰጠን ሽታ ላይ የተፈጥሮ ሽታ ምን እናርገው ነው? እንሸታለን እኮ እነሱ ጋር ትንሽ እኮ ነው የምንሸተው። ስም ይኸውልሽ ትንሽ እኔ ለአንተ ስሸትን ከኛ ይልቅ ግን ለነሱ ማለት ነው የቆሻሻ ማጣያ ገዳ ይመርጣሉ ነው ማለት እንዴ። ጄሪ መጣ ይባል ጂፋ ጄሪ ታኮ ነው ጄሪ ታኮ ያሱ አለ ተፈልጦ የተዘጋጀ ምርጥ የዋንዛ እንጨት ጄሪዬ ማሽን አትመኝ ይተኛ ቆይ መኝኝ ጭሰት እንዴቶች አያት ጄሪዬን ሚስ
ምስኪን የሀብታም ልጅ ምን እንደምትሻለኝ አሁን ስንት ነው የሚለው? አላሳነስኩም ማለት ወይ ጄሪዬ፣ በጭራሽ ወይ ስመለስ ጨምራለሁ። እሺማ እኮ እሺ እኔ እናት አንተ አልሰማልከኝ እንጂ እኮ እቺ ልጅ ትወዳለች። እንዴት እንደምታይ እያያት ነው። ማኔን በጣም ነው የምትወድ። ደሃ ሞኝ ነው። አይን ታምናላችሁ። ስማ ቅድም ከቤቷ ስትወጣ ፍላሽ ያደረገችው አይነ ምድር እንዴት በአካል ቆሞ አየሁት ብላ የምታፈጥብኝ አይነ ምድር አመስያት ነው። በል ከዚህ በላይ ምን እንደ አይ ተው እስኪ ተው። አይን አትመን ፈጣሪ ነው። ጌታችን ጠልዛው